ያሏት። በጣም ቤተሰብ ጋር ደውላ አታውቅም፣ ምን አትልም። እና ይህን በቃ እንዴት ልበልሽ እና ልጅቷ ራሷን አጥፍታ ሞታ ጠርተውኝ ነው። በቃ በእውነት ስማሙ የሰው ሀገር ከባድ ነው ለካ እና በጣም ያሳዝናል። በጣም ሰላም፣ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ሔዋን ሚዲያ ነው። ለማታውቁኝ ሔዋን እባላለሁ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ዛሬ የመጣሁበት ቪዲዮ ትንሽ ልብን ድክም የሚያደርግ ቪዲዮ ነው። እንግዲህ ለዛም ይቅርታ ጠይቃለሁ ማለት ነው። ትንሽ ስለተሰማኝ ነው እና ከሰማሁ ትንሽ 1 ሳምንት ምናምን ሆኖኛል። ግን ደግሞ እንዴት ነው ላካፍላችሁ ወይስ ላልደረሳቸው ላድረስ ወይ ደግሞ ወይስ ዝም ልበል በሚለው ብዙ ታግያለሁ ነው። አሁን መጨረሻን ጊዜ አካፍያችሁ የሆነ ነገር ቢያንስ ትማሩበታላችሁ። እንደዚህ በችግር ውስጥ ያላችሁ ተስፋ የቆረጣችሁ ለእናንተ ትንሽ ትምህርትና በቃ ተስፋ ቢሆናችሁ ብዬ ነው ወደ እናንተ የመጣሁት ዛሬ ማለት ነው። እንግዲህ በጣም የሚያሳዝን ዜና ነው። በመግቢያው ላይ እንደሰማችሁት እዚህ በጆርዳን ሀገር ማለት ነው እህታችን ራሷን አጥፍታለች። እግዚአብሔር ነፍሷን ይማረው ላለው ለምን ለሚለው እንግዲህ እህታችን 4 ዓመት ሆኗታል ማለት ነው። ወደዚህ ሀገር ከመጣች 4 ዓመት ሙሉ ስልክ አልነበራትም። ስልክ አትጠቀምም፣ ከቤተሰቦቿ ጋርም አትገናኝም። እንደገና ደግሞ በጣም ብዙ ችግር ያደርሱባት ነበረ፣ ያሰቃዩት ነበረ። እንደሚያሰቃዩት በጣም ብዙ ችግር ውስጥ እንዳለፈች ነው ከሰማሁት መረጃ ያገኘሁት ማለት ነው። እና በምትሰራበት ቤትም ወንድ ልጅ አላቸው እና ወንዱ ልጅም ጾታዊ ጥቃት ያደርስባት እንደነበር ያን ሁሉ መቋቋም ሲያቅታት እንግዲህ በስተመጨረሻ ደረጃ ላይ ራሷን ወደ ማጥፋት ውሳኔ እንደገባች ነው የሰማሁት መረጃ። እንግዲህ ውዶቼ ከእንደዚህ አይነት ነገር ሁላችንም እግዚአብሔር ይጠብቀን እላለሁ። ምን ለማለት ነው ለእናንተ ይቺ ልጅ አንድ ህይወቱ አልፏል፣ እግዚአብሔር ነፍሷን ይማረው ብያለሁ። ግን ደግሞ እኛ በህይወት ላለነው እንደሷ ብዙ ችግር ውስጥ እያለፍን ያለን ያሳለፍን አሁንም ደግሞ እዛ ችግር ውስጥ ያለን ሰዎች ለምንወስነው ውሳኔ ጥንቃቄ እንድናደርግ ነው። ማለት ከህይወትን ማጣት በላይ ምንም አይነት መከራም ፈተናም የለም። ህይወትን ከማጣት የማይሻል ነገርም የለም እና ህይወት የመጨረሻው ደረጃ ውሳኔያችን። ህይወትን ማጣት ማለት የመጨረሻ ደረጃ ውሳኔ ነው። ግን ከዛ የማይሻል ነገር ደግሞ ምንም የለም። ብዙ ነገር አለ ማለት አሁን ለምሳሌ ይች ልጅ 4 ዓመት ኖራለች እዚህ ሀገር። ቋንቋ ትችላለች፣ ቢያንስ ቋንቋ ትችላለች። በህጋዊ መንገድ ካልሆነ በህጋዊ መንገድ ወደ ሀገሯም ወደ ቢሮ መመለስ ካልቻለች ቢያንስ በቃ አሁን እንደዚህ ለምን አላረገች ነበር በዚህ ምክንያት እኮ ምናምን ልል አይደለም። ግን አሁን እንደዚህ አይነት ስሜት የሚሰማችሁ በጣም ብዙ ችግር ውስጥ ላላችሁ ልጆች ነው ትንሽ እንደው ተስፋ ቢሆናችሁ ብዬ ማለት ነው። ቢያንስ በቃ ወጣችሁ እጃችሁን ለፖሊስ መስጠት እኮ ይቻላል። በእውነት እንዴ በህግ እኮ አለ። እኛ ለምሳሌ በህጋዊ መንገድ የመጣን ሰዎች ህግ እኮ አለ። ምንም ቢሆን ህግ እስካለ ድረስ ይጣራልናል። በቃ መልሰው እንኳን እዛ ቤት ወስደው እንትን ቢሉ እኛ ደግሞ እንትን ብንናገር ያለውን ችግር እንዳለ ብንናገር ፈሪ ባንሆን ወይ ታስረን ወደ ሀገራችን እንገባለን፣ ትንሽ ቀን ታስረን፣ ወይ ደግሞ በቃ ለህግ እንደሚያደርግ ያደርጋል ማለት ነው እንጂ ህይወትን ለማጥፋት መወሰን ማለት በጣም ከባድ ነው። በጣም በእውነት በጣም ከባድ ነው። እግዚአብሔር ሁላችንም ከእንደዚህ አይነት ነገር ኃጢአትም ነው፣ በጣም ኃጢአትም ነው እና እግዚአብሔር ይጠብቀን እላለሁ። ሁላችንም ከመከራ ከችግር በእውነት ይጠብቀን እና ለምሳሌ ደግሞ ወደዚህ ሀገር አዳዲስ የምትመጡ ልጆች በጣም ጥንቃቄ ስለዚህ ሀገር መረጃ በደንብ ብትሰሙ እላለሁ። እንደውም እዚህ ሀገር የሚመጡት በጣም ብዙ ጊዜ አዳዲሶች ናቸው። በቃ እንደፈለጉ ለማድረግም እንዲመቻቸው ነው መሰለኝ አዳዲስ ልጆች ነው የሚያመጡት ማለት ነው። እና አዳዲሶች ስልክ አሁን ብዙ አውቃለሁ፣ ብዙ ቦታ ስልክ አይፈቅዱም። በሳምንት አንዴ፣ በሁለት ሳምንት 15 ቀን ማለት ነው አንዴ ምናምን ቤተሰብ ጋር አንዴ አውርተን ነው የሚዘጉት።
የዚህ ሀገር ስልክ ችግር በጣም አለ ይታወቃል። ግን ባገኘነው አጋጣሚ በጣም ብልጥ መሆን አለብን። በቃ እነሱም እኮ ሰው ናቸው። ምንም እንትን አይደለም። ምንም ልንፈራም አይገባም። መፍረድ ከፈራናቸው እንደውም ጭራሽ ይብስባቸዋል። እና ምንም አትፍሩ። አዳዲስ የምትመጡ ልጆች አትፍሩ። በጣም ብልጥ ሆኑ። ባገኘናት አጋጣሚ ደግሞ ለምሳሌ ያለንበትን ችግር በቃ እንትን ማለት ማሳወቅ። ለምሳሌ እንደዚህ ቢያንስ ጓደኛ እንኳን ካለ ለምን እንትን እንዳለው ቦታችን የት ቦታ እንደምንኖር ምናምን በቃ እርስ በርስ ብንያዝ ብንረዳዳ ቢያንስ ከአንድ ሁለት የሚባል ነገር አለና እንደዚህ አይነት የከፋ ደረጃም አንደርስም። ብቻችንን ስንሆን ነው ብዙ ጊዜ ነው ለእንደዚህ ለከፋ ውሳኔ የምንደርሰው ማለት ነው። እና ምን ልላችሁ ነው፣ በጣም ጥንቃቄ አድርጎ። የምግብ ችግር አለ። በጣም ክፉዎች ናቸው የዚህ ሀገር ማዳሞች። ምንድነው ስልክ አይሰጡም እና በጣም ይጨቃጭቃሉ። በቃ እንደዚህ አንድ ሰራተኛ ከአንድ ቤት እስከ 4 ቤት ድረስ ነው የሚያሰሩት። በጣም ከባድ ነው። ግን በዛ ሁሉ ውስጥ በጣም ብልጥ መሆን አለባችሁ። የእናንተም ፊት ነው የሚያዩት። ለምሳሌ አይቻለሁኝ፣ እኔ አይቼ ስላየሁኝ የእናንተ ፊት ይወስነዋል። አዳዲስ የምትመጡ ልጆች በጣም ብልጥ ሁኑ፣ በጣም ብልጥ ሁኑ። በብዙ መከራ ውስጥ ያላችሁም ደግሞ ይሄ ማለት እኮ የህይወታችን እኮ ማብቂያ አይደለም አይደለ? ወደዚህ ሀገር ለስራ መጣን። የመጣንበት የስራ መንገድ ደግሞ ልክ አይደለም ወይ ደግሞ አልተመቸንም። ግን ይሄ ማለት የህይወታችን ማብቂያ አይደለም እኮ ማለት በቃ እዚህ መጣን፣ እዚህ ስራ ገባን፣ እንደዚህ አይነት ችግር ደረሰብን ምናምን ብዙ ነገር ሆነ በህይወታችን ውስጥ። ይሄ ማለት የህይወታችን ማብቂያ አይደለም፣ ነገ ሌላ ቀን ነው። እንደዚህ አይነት ነገር ሲሰማችሁ ውድ እህቶቼ እባካችሁ ፈጣሪያችሁን አስቡ። ጠላትም ያባብሳል እንጂ ምንም ተስፋ የሚሰጠን ነገር የለምና ፈጣሪያችሁን አስቡ። በቃ ትላንትና ከምን ውስጥ እንዳወጣችሁ፣ ምን ውስጥ እንደነበራችሁ፣ ስንት አይነት መንገድ አሳልፎ ለዛሬው ቀን እንዳደረሳችሁ ከሁሉም ነገር እንኳን ትተን አሁን የምንተነፍሰውን አየር እንኳን እሱ ሰጥቶን እየተነፈስን እንደሆነ ስናስብ አንድ ሰከንድ እንኳን ስለ ፈጣሪያችን ስናስብ ያ ሁሉ ነገር ከስራችን በኖ ነው የሚጠፋውና በጣም በብዙ ጭንቀት ውስጥ በጣም በብዙ ችግር ውስጥ ስትሆኑ ፈጣሪያችሁን አስቡ። ከዛ በዘለለ እናንተም ብልጥ ሁኑ። ሰው የሚላችሁን ደግሞ ስሙ። ሰው የሚላችሁን ስሙ። አትፍሩ። በቃ አትፍሯቸው። መብትና ግዴታችሁን እወቁ። መብትና በህጋዊ መንገድ ከመጣችሁ ሰዎች መብትና ግዴታችሁን እወቁ። በመንግስት ከሆነ የመጣችሁት ህጋዊ ሆናችሁ ግድ ነው ስልክ መደወል፣ ቤተሰብ ስልክ ግድ ነው። በሳምንት አንዴ ስትልሽ እሺ ችግር የለም የምትይ ከሆነ ነገ ደግሞ በወር አንዴ ነው የምትልሽ ማለት ነው። በወር አንዴ ነው የምትልሽ። እኔ አይቻለሁ እዚህ ሀገር ሰዎች ከሰው ጋር እንድንገናኝም አይፈልጉም። በእውነት ከሰው ጋር ራሱ እንድንገናኝ አይፈልጉም፣ እንድናወራ አይፈልጉም። እና ስለሚፈሩ ማለት ነው። ማለት በቃ እንደዚህ ትሆናለች፣ እንደዚህ ብልጥ ትሆናለች፣ እንደፈለጋቸው ማድረግ ስለማይመቻቸው ያን ነገር አይፈቅዱም። እና እናንተ በጣም ብልጥ ሆኑ፣ መብትና ግዴታችሁን እወቁ። እግዚአብሔር ሁላችንንም ከእንደዚህ አይነት ክፉ መከራ፣ ክፉ ነገር እግዚአብሔር ይጠብቀን እላለሁ። እውነት በጣም ነው ያዘንኩት በሰዓቱ ማለት ትንሽ ቆይቼ ስላወራሁ ነው። በጣም ተረጋግቼ ነው አሁን እያወራሁ ያለሁት እና ለዛ ነው። በጣም የሚያሳዝን ቪዲዮ ነው። በጣም የሚያሳዝን ነገር ነው የሰማሁት። ይህ ሀገር በጣም ከባድ ነው፣ በእውነት በጣም ከባድ ነው። በቃ ወደዚህ ሀገር የምትመጡ ሰዎች በደንብ መረጃ ይዛችሁ በደንብ ይሄን ነገር ለመወጣት ብቁ ሆናችሁ ነው ወደዚህ መምጣት ያለባችሁ ማለት ነው። እና እግዚአብሔር ሁላችንንም በስደት ያለን እግዚአብሔር በሰላም ወደ ሀገራችን ይመልሰን፣ በሰላም በጤና ሁላችንም ደግሞ ይጠብቀን እላለሁ። ሰላም ሁኑልኝ።